ከክርስቶስ ፍቅር የሚለየን ማን ነው? ጥያቄ ነው። ከዛ ይዘረዝራል። ከክርስቶስ ፍቅር የሚለየን ማን ነው ብሎ ጳውሎስ እየጠራ ነው ወደ ጉባኤ የሚጣጣም። በጥንቃቄ ስሙኝ። የሚለየን ማን ነው ነው ጥያቄው። ባይዘዌ ሌላ ሰው እስኪመልስለት አይጠበቅም። ጳውሎስ ሞቶ ያውቃል፣ ተነስቷል እና ሞቶ የሚሄደው ሰማይ ነው። መላእክት ግን ከባድ ነው። ብዙ ሰው መልአክ አየው ብሎ ብዙ ነገር ይሆናል አይደል? መልአክ የሚመስል ነገር ስናይ እኮ አራቱ የመላእክት አገልግሎቶች የሚል መጽሐፍ መልአክ የሚመስል ነገር አይተን አሁን አንዳንዱኛ የሚገጥመን ቻሌንጅ ጳውሎስ አልገጠመውም ይሆናል፣ ግን የኔ ይበልጣል ማለት አንችልም። የሚመጣው የሚላለው ጥቅሱ ጌታን የሚያስገድል ጉዳይ የተከሰሰ የስብከቱ ጥንካሬ እኮ ነው እና ደቀቅ ያለ ነው እና የሚለምንላቸው ከላይ ያለው ነገራችሁ እንዲያምር አይደለም የሚላቸው። የአርቲፊሻል የሆነው ፋሻል የሆነው ነገር አይደለም። የውስጡ ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲያድር። ምን ማለት መሰላችሁ? ትክክለኛ ጳውሎስ የሚጠቀመው የግሪክ ቃል እየመጣ ቪዚት እንዲያደርግ ሳይሆን ፐርማነንትሊ እንዲኖር። አሁን የሆነ ቀን እየመጣ እየጎበኘ እየሰራ እየተጠቀመ እንደሱ አይደለም። አብሮ ኗሪ እንዲሆን ስትኖር ወክ ስታረግ ኢየሱስ አብሮ እንዳለ እንዲገባ አለ እኮ። ግን አይረሳም። ብዙ ጊዜ እኮ ሰው ይረሳል። ጳውሎስ የሚለምነው አሁን እሱ እስር ቤት ነው ያለው። እዩት እንግዲህ ክርስቶስ በእምነት በልቡ አለ ያውቃል። ለዛ ነው ባይዘው ከእስር ቤቱ የሚበልጠው ሰውየው። አይክደውም እኮ እስር ቤቱን በልጦት ነው። ሮሜ ላይ አንድ ቃል ላንብብላችሁ፣ በጣም ልባችንን ቀና የሚያረቃል። በጣም ብዙዎቻችሁ ደጋግማችሁ የምታነቡት ነው። ሮሜ 8 ላይ ላንብብላችሁ እስቲ ከቁጥር 35 ጀምሮ ያለው ላንብብላችሁ። እንደዚህ ይላል፣ ከክርስቶስ ፍቅር የሚለየን ማን ነው? ጥያቄ ነው። ከዛ ይዘረዝራል። ከክርስቶስ ፍቅር የሚለየን ማን ነው ብሎ ጳውሎስ እየጠራ ነው ወደ ጉባኤ የሚጠራቸው ነው። ችግር ነው ወይስ ሲቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ይቀጥላል ቁጥር 37 ምንም አይለየንም ብሎ ደግሞ ይቀጥላል። በጣም በጥንቃቄ ስሙኝ። የሚለየን ማን ነው ነው ጥያቄው። ባይዘዌ ሌላ ሰው እስኪመልስለት አይጠበቅም፣ ራሱ ይመልሰዋል። ምንም አይለየንም ይልና ይዘረዝራል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ምን ማለት ነው? እየዘረዘርኳቸው ያሉት ጉዳዮች ሻምፒየንስ ናቸው። ችግር ብዙ ሰው አንበርክኮ ያውቃል። ሲቃይ፣ ስደት፣ ራቁትነት፣ ሰይፍ፣ ሞት ኦፍኮርስ እንዴ በጣም ብዙ ሰው አንበርክኳል። ምን ማለት ነው? ሰው የሚያምነውን ነገር ከነዚህ ለአንዱ ብሎ ሊቀይረው ይችላል። ጳውሎስ እርግጠኛ ነኝ እነዚህ በሙሉ አይለዩኝም የሚለው እወደዋለሁ አይደለም፣ ወዶኛል። መወደዱ ላይ ተያይዘናል። እኔና እግዚአብሔር አይደለም ይዞኛል። ክብር ለኢየሱስ ይሁን። ከዛ የሚዘረዝራቸው እነዚህኞቹ ትንሽ እንትን ናቸው። ቀጥሎ እንደዚህ ይላል፣ ከአሸናፊዎች ይህን ተረድቻለሁ፣ ሞትም ይሁን ሕይወት። አሁን እኔ ሞት አላቅም፣ ሞቼ አላቅም። ጳውሎስ ሞቶ ያውቃል፣ ተነስቷል እና ሞቶ የሚሄደው ሰማይ ነው እና ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት አይለይም። መላእክት ግን ከባድ ነው። ብዙ ሰው መልአክ አየው ብሎ ብዙ ነገር ይሆናል አይደል? መልአክ የሚመስል ነገር ስናይ እኮ አራቱ የመላእክት አገልግሎቶች የሚል መጽሐፍ መልአክ የሚመስል ነገር አይተን ጳውሎስ ያስገባው ዝም ብሎ እንዳይመስላችሁ። አይሁዳውያን በጣም ፕራውድ ያደርጋሉ እና ጳውሎስ መላእክት ነው አልቀጥሎ አጋንንትስ ይዘረዝራል። ያለውም ይሁን የሚመጣው ምን ማለት ነው? እስካሁን የደረስንበት አለ፣ ምናልባት እኛ ዲስከቨሪ ያላረግነው ከዚህ በኋላ ደግሞ የሚደረግ ምን ያህል በክርስቶስ ፍቅር ላይ ያለው መተማመን ያለው መከራ፣ ስደት፣ ችግር፣ ሞት፣ ሕይወት፣ መላእክት፣ አጋንንት ብቻ ሳይሆን የሚመጣው ሌላም ካለ ብሎ ለእኛ ክፍት አደረገው። አሁን አንዳንዱኛ የሚገጥመን ቻሌንጅ ጳውሎስ አልገጠመውም ይሆናል፣ ግን የእኔ ይበልጣል ማለት አንችልም። የሚመጣው የሚላለው ጥቅሱ ከክርስቶስ ፍቅር ምንም አይለየንም። ማንኛውም ኃይል ይልና ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን አይችልም። ከክርስቶስ ፍቅር ምንም ሊለየን እኔ አይደለሁም። ይሄው ጳውሎስ እንትን ነው ስቴትመንት ነው። ከክርስቶስ ፍቅር ምንም አይለየንም ብሎ ጳውሎስ ያላለፈበትን ወይንም ያልገጠመውን ብቻ አይደለም የዘረዘረው። ስደት፣ ሲቃይ፣ መከራ እነዚህን ሁሉ ምናልባት የሆነ ቀን እድል ካገኘን እንካፈለዋለን። ጳውሎስ የደረሰበት መከራ አንድ ደብዳቤ ሁለተኛ ቆሮንቶስ ላይ ብቻ 55 መከራ አልፏል። ሁለተኛ ቆሮንቶስ እንደው
ልንገራችሁ እንዴ ብሎ እኮ የተናገረው ነው። ላስታውስ ቢልማ ለዛውም እኮ 193 ግርፋት አንድ ብሎ ቆጥሮ ነው። አሁን እኛ ሁለተኛውን 194 ብለን ነው የምንቆጥረው። እሱ እየሰበሰበ 55 ይሄን ሁሉ ሲቃይ ያየ ሰው ቆሞ ሲያወራ ከክርስቶስ ፍቅር ይዞኛል። የጳውሎስ መተማመን ተወድጃለሁ። ምን አይነት ፍቅር ነው የተገለጠው! ለብዙ ሰው የ33 ዓመት ተኩል አይሁዳዊ ወጣት መስቀል ላይ የተንጠለጠለ ነው የሚመስለው። ጳውሎስ የተገለጠው ፍቅር ይላል። እነዚህም በሙሉ ይዘረዝራቸውና በወደደን በእርሱ ማለት ምን ማለት ቱ ደሚደስት ማለት ነው አይደል? ሁሉንም ስኬትና መከራ አይደለም ይዘረዝረው። በአንድ ጎራ እኮ ስኬት፣ ከፍታ፣ መልአክ፣ ኃይል፣ ልዩ ፍጥረት ሆነ የሚያውቃል እዚህ ውስጥ የለም። አሁን እኛ የምናውቀው ሰው፣ እግዚአብሔር፣ መልአክ ከዛ ውጭ ታውቃላችሁ አናውቅም። እሱ ስኬት ግን ከባድ አሁን እንዳልኳችሁ ነው። ቻሌንጅ ምናምን መንፈሳዊ ላይ ስኬት ግን በጣም ከባድ። አሁን ይሄ ሰውዬ ከፍታም ቢሆን ሲል ብዙ ከፍታ እንደ ሰው በመንፈሳዊ ደረጃ ካየ ነው ምናልባት ይሄ ሰውዬ የደረሰበት ጋር ለመድረስ ልንጸልይ እንችላለን። በከፍታ ደረጃ በጣም አይደል? አሁን 3ኛ ሰማዩን ይሄድ ያለ አይመስለኝም። ይሄደ ሊኖር ይችላል። የመጨረሻው ዘመን ስለሆነ ብዙ ሰው እየሄደ ስለሆነ አይታ ደግሞ የመጀመሪያ ቀን ስለሆነ ማን ጥያቄ አልጠይቅም። እየቆየን ስንሄድ ጠይቃቸዋል። ግን 3ኛ ሰማይ እምላቸው አሁን ማንም ሰው ሄጄ መጣሁ የሚለው አይነት አይደለም አይደል? የጳውሎስ የመገለጥ ብዛት ይለዋል። ደግሞ የደረሰበት መገለጥ ህይወቱን አፌክት አድርጎታል አይደል? ሰውየው ደርሶ ሲመጣ ፕራይድ አላደረገ። ሄጄ መጣሁ ያለው ራሱ በድካም የታገሱኝ ብሎ እንጂ ያለ መጠን ሀምብል ነው ያደረገው። መሄዱ ይገለጥልኝ ብለን እንጸልያለን። ጥሩ ነው ይገለጥልን። ግን በጣም የሚገርማችሁ ተገለጠልኝ። ቀጥሎስ መውጊያ ሰጠኝ ነው። እንዳያስታበኝ መውጊያ ሰጠኝ፣ ኃይሉ እንዲገለጥብኝ። ያለ መጠን ደግሞ በድካም የተመካው በጣም ሀምብል አደረገው። መሄዱ ሩቅ ማየቱ በጣም ጥልቅ አወረደው። ከሰው መሃል አወጣው። መረሳት ፈለገ። መተው አማረው። ታውቃለህ፣ ሰው እንዳያስታውሰው ፈለገ። ያለ መጠን እደክማለሁ አለ። ለምን? ኃይሉ እንዲገለጥ። ጌታ ይባረክ። እና 3ኛ ሰማይ ትሪፕል ዳይሜንሽን አክሰስ አድርጎ እኔ እኮ አሁን የእግዚአብሔር መኖሪያ ገነት ገባዋል። ከባድ አይደለም ይሄ ነገር? ፓራዳይዝ፣ የእግዚአብሔር መኖሪያ ገነት፣ ፍጹም ሐሴት ያለበት ቦታ ገባዋል። እና ሰው እማያየውን አየዋል። አይታይም አለ። እኔ አየዋል። ሊሰማ አይገባም አይቻልም። እኔ ሰማዋል። ሊሰማ አይገባም አለ። በዚህ ማነር ሎፉል አይደለም። ሊሰማ አይገባም። ቀጥሎስ አይቻልም። ይገባው ይባል አይቻልም። እኔ ሰማው አለ። በጣም የተለየ ነገር ነው አይደል? እግዚአብሔር እያደረገለት የነበረው ሰማው አለ። አሁን 1ኛ ቆሮንቶስ ላይ የመልአክ ልሳን ብናገር እኮ ያለው እኮ ገምቶ አይደለም፣ ሰምቶ መጥቶ ሄዶ ሰምቶ መጣና ብናገር ራሱ አለ። አሁን መገለጡ ሀምብል ስላደረገው ነው ፍቅር ከሌለኝ ያለው እንጂ ነገሩ እኮ ያስታብያል። ሊታበይ ሞክሯል። ባይዘው ሞጌ ሰጠው እኮ ለዛ ነው ጠቅ አደረገው። አሁን አንዳንድ ባለፈው ተናገረ በልሳን ተናግሮ ሰው አጋንንት አውጥቶ የሆነ ተአምራና ሲደረገው ሰው ይተናነቃል፣ መጨበጥ ይከብዳል። ይጠባሃል፣ ልብስ ብቻህን ያልባሃል። ከባድ ነው እውነት። የሚሆን ነገር አይደለም። በሰላም ተናገሬ ልውረድ። እውነቴ ነገሩ ናቹራል ነው። መታበይ ሀምብል መሆን ነው። ስፒሪቹዋል ብትታበይ ልክ ነህ፣ ሰው ነህ። ሀምብል ኮንክስ መንፈሳዊ ሆነሃል። ነገሩ መውጊያ አስቀመጠልኝ አለ። አንሳው ለመንኩ አለ። ለማየት ያልጸለየ ሰውዬ አይቶ ሲመጣ ለመውጊያው መጸለይ ይችላል። እባክህ አላነሳም አለ። ለምን አለ? የደረስክበት መገለጥ ያስታብያል። በደረስኩበት መገለጥ በመገለጥ ብዛት እንዳልታበይ እኮ ነው ያለው። ምን ማለት ነው? የደረሰበት መገለጥ ሊያስታብየው እንደሚችል እግዚአብሔር አምኖበታል። እግዚአብሔር አምኖበት ነው የሰጠው። ትታበያለህ። እዚህ ደርሶ የመጣ የለም። የመጀመሪያ ነው ያስታብያል። ስለዚህ ሀምብሎን እንድትኖር ያሳየው ነገር ከኔ እንዳይለይህ አለው። ምክንያቱም ትዕቢተኛን ሰይጣን አይደለም እግዚአብሔር ነው የሚቃወመው። ሰይጣንማ ጎሽ ነው የሚለው፣ ትዕቢተኛውን እግዚአብሔር ነው የሚቃወመው። ስለዚህ ተመልሶ ከኔ ጋር ያጣላል እና ሀምብል የሚያደርግ ነገር ልስጥህ አለው። እንዴት ትችላለህ ሲለው ሰፊሽንት የሆነ ጸጋ፣ ብቁ ጸጋ ሰጥሃለሁ፣ በቂ ጸጋ ሰጥሃለሁ እና ሲወጋ እንድትችለው የሚያደርግ ጸጋ ሰጥሃለሁ። እንደው እግዚአብሔር ግን አይገርምም? ከማትወጋ አለው ተወግተህ ብትችል ይሻለኛል። አሁን ሊያሰቃየው ፈልጎ ሳይሆን አብሮት እንዲኖር ፈልጎ ነው። አለማሳየትም አልፈለገም፣ እንዲየለ ፈልጓል። ካየ በኋላ ደግሞ ታቢው እንዳይጠፋበት ፈልጓል። ስለዚህ አሳየውና መውጊያ ሰጥቶ ጸጋ ጨመረለት። እንዲህ ነው እኮ የሚያኖረን። እንዲህ ባላንስ እየሰራ ነው 70 ዓመት ምንም የኖርን ሳይመስለን የሚያልቀው እንጂ የጸለየው በሙሉ ቢሰጥ እኮ አትኖርም። የለመናችሁት በሙሉ ተንበርከከ አባስ ስትል አቤት ቢለ እንትን ስትል እሺ እያለ ቢሰጥ ላይፍ ቦሪንግ ነው። ከምሬ አይደለም እንዴ? እውነቴን እኮ ነው። ህይወት ስልችት ነው የሚለ ሲይዝብህ ሲያቆይህ ስጠኝ ስትል እሺ እሰጥሃለሁ ብሎ 10 ዓመት ሲይዘው መጣ ብሎ ከ20 ዓመት በኋላ ሲመጣ እንደዛ ነው የሚያኖረን።
እኔ ብቻ ነኝ እንደዚህ የምኖረው? መሬት ላይ የምኖሩት እንደሱ እኮ ነው አይደል? አሁን እኮ ህይወት እንደሱ ነው። ደግሞ ቻሌንጅ ወይ መከራ የላይፍ ባላንስ ነው አይደል? መከራ ሁሉ ነገር ልክ ሲሆን ቁጥሩ አይደለም። ህይወት ድክም ነው የሚል ስክራች ሲኖረው እሱን ለማስተካከል ትጸልያለህ፣ ትጾማለህ፣ ታለቅሳለህ። መጣሁ ብሎ 10 ዓመት ይወስዳል። 40 ቀረኝ ሲወስደው አመስገነት ሄዳል። አንዳንዱን ጸሎት እኮ ለአንተ ለልጅ ይልሃል። ከዛ አይደል ብሉይ ኪዳን እንደሰነ ለልጅ ይሏል። ለልጅ ልጅ ብሎ አንተ ለምነ ለልጅ ልጅ 4ኛ ትውልድ ያያል ይላል። አብርሃም የለመነውን እኛ አይደል ይወሰድን ሩቅ አይቶ እኛን እኮ ያገኘነው። ከ2000 ዓመት በኋላ የሚመለስ ጸሎት እኮ ነው የጸለየው። መከራ የህይወት ባላንስ እንደዛ ባይሆን ማንም ሰው ነው አይደል? የተወሰነ ይመልሳል፣ የተወሰነውን ይዟል። የተመለሰውን ይዘን እያመሰገንን ለሚቀጥለው ደግሞ እንመጣለን። ከዛ እሷንም ትንሽ ይመልስና ደግሞ ሌላ ደግሞ ይዛል እንሄዳለን። በኋላ ላይ ግን የሆነ ደረጃ ላይ እንደርሳለን። ቢያድነኝም ባያድነኝም አይደል? ስለሚሆነው ነገር ስለማንነቱ መከተል ስንጀምር ክብር ለስሙ ይሁን እና ጳውሎስ በእንደነዚህ አይነት መከራውን በጣም ከባድ ነው የዘረዘረው። ከፍታ ብሎ የሚዘረዝረው በሰው ደረጃ በቀላሉ አክሰስ አይደረግም ከፍታው። በእነዚህ ሁለት ትልልቅ ኤክስትሪሞች መካከል በክርስቶስ ፍቅር ነው የምኖረው ይላል። ይሄኛውም አያጠፋኝም፣ ይሄኛውም አይለየኝም። በወደደኝ በእርሱ ከአሸናፊዎች የቸርች ድምፅ ነው እንበልጣለን ይላል። ጌታ የተባረከ ይሁን። በኋላ መጨረሻ ላይ የሚዘጋው ጳውሎስ ይህንን ሲናገር በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። አይለየኝም ብቻ አይደለም ያለው። አሁን ድርቅ ብዬ አይለየኝም እያልኩ ነው አይደለም የሚለው። ገባኛል። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለው። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገድ ውስጥ አለ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። ያለው አይደለም የሚመጣው መላእክትና አጋንንት አይደለም፣ ልዩ ፍጥረት ገና ኢንቬንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉ፣ በጣም ብትወርዱ ከሲኦል በታች አትወርዱም። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁት። በጣም በወጣ ከአብ ቀኝ በላይ አልወጣም። ተሰቃየው በለታ እሱ የወረደው ድረስ አልወርድም። መሀል ላይ ናችሁ። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። ክብር ለኢየሱስ ይሁን። በጣም ዛሬ እንደ ተመሰገነ እንደተባረከ ሰው ቀና ብላችሁ ነው ማምሸት ያለባችሁ። ወዶኛል። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። እኔ ብዙ ጊዜ የምሰጣት አንድ ምሳሌ ያለችና አንድ ቀን ቤቴ ተኝቼ ማለዳ ላይ ትንሹ ልጃችን ፍሬክስ የሚያለች ትንሹ ልጃችን መጣና ልተኛ አንተ ጋር አለኝ ነው ያልኩት እና ተኛ አጠገቤ ተኛ። እንቅልፍ ያዘው። እንዲህ እያየሁት እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባት ይወዳል ብትል አዎ ምን ያህል ብትለው እንትን ይገዛልኛል፣ እንትን ይገዛል፣ እንትን ስጠኝ፣ እንትን ያደርግልኛል፣ ነፍሱን ይሰጠኛል አይለ። ወዲያው ተነሳውና በቃ ጸሎት ጀመርኩ። እንደምትወደኝ ነው የማውቀው እንጂ ምን ያህል እንደሆነ አላውቅም። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥል ታውቃለህ። ሰምታችሁኛል? ሐሳብ አይቀይርም። ይሄ ልጅ እንደምወደው ነው የሚያውቀው። ለዛ ነው መጥቶ እንቅልፍ ያዘው። እርግጠኛ ነው ምንም እንደማላረገው። ማንም ሰው እጅ ላይ ላይተኛ ይችላል። እኔ እጅ ላይ ተኛ። እንደምትወደኝ አውቃለሁ። ምን ያህል እንደሆነ አስረዳኝ ብዬ ጸሎት። እሱ ሲገባ የሆነ ቀን መንገድ ላይ ሐሳብ ቀይሮ ትቶኝ ይሄድ ይሆን? አትፈራውም። ልደክም እችላለሁ፣ ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል። የወለድከው ልጅን አንተ እንደዛ ማታረገው ከሆነ አንድያ ልጁን መስቀል ላይ እስኪከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት ነው። እግዚአብሔር ይህንን ፍቅር እንደገና ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል።
መኖሪያዬ ነው ግን አይልም። እምኖረው ስለወደደኝ ነው። ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም እንዴ? ለምትወዱት ሰው እኮ የሆነ ነገር ስታደርጉ ውለታ እየዋላችሁለት አይደለም፣ ፌቨር አይደለም። እኔ ለፍሬክስ ምንም ነገር ፌቨር እያረኩለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብታው ሲለኝ ብታውለት ስለሚወደኝ ነው። ማንም አይወደዳችሁ፣ እሱ ወዷቸዋል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። በእኔ ቦታ መስቀል ላይ እስከ መሞት ወዶኛል። ህይወት ሰጥቶኛል። ለዘላለም ከኔ ጋር ኑር ብሎኛል። ይሄ ብቃት ነው። በእግዚአብሔር ቤት የምንኖርበት ብቃት። ክርስቶስ ወዶኛል። ቀና ብለን በዚህ ቤት እንኖራለን። ክብር ለኢየሱስ ብቻ ይሁን።